የበስንት ቤት ነው? አዎ ይሄ ነው። ተመስገን። በስንት መከራ መሰለሽ ፈልጌ ያገኘሁት። ምን ነው በሰላም ነው የፈለግሽው? ኧረ ተይኝ በእናትሽ። ወንዶች እያሉ ደግሞ ምን ሰላም አለ ብለሽ ነው? ለመሆኑ አንቺ ምን ሆነሽ? እኔ ሚስቱ ነኝ። አንቺ ማለበል እንዴ? በስንቱ ሚስት አለው እንዴ? አዎ አለው። ምን የለኝም ብሎሽ ነበር እንዴ? በስኪ ቶሎ በይና ስልክ ደውይለት፣ እፈልገዋለሁ። ለምንድን ነው የምደውልለት? የኔም ቤት ጉዳይሽን ትነግሪኝ። አንቺ ነፍሰ ጡር ሴት እንደዚህ ማናገር ጥሩ ነው? ማለት ይቅርታ፣ ልክ ልውጣ ስለ መጣሽው ካላስቸገርኩሽ። እያመመኝ እኮ ነው። ታዲያ እኔ ምን ላድርግ? ጥሪልኝ። ምን ብዬ ነው የምጠራው? ለምን መጀመሪያ ማንነትሽን አትነግሪኝም? ከዚያ በፊት ላናገረው የምፈልገው ነገር አለኝ እኮ። ማን ትፈልጋለሽ ልበለው? ወይኔ ወጋኝ። ምንድነው? አይ ምጥ ሊጀምረኝ ነው መሰለኝ። ወይ በስንቱ እንደዚህ ጉር ታረገኝ። የኔም ቤት ለምን ወደ ሕክምና ቦታ አትሄጂም? ሰላም ለዚህ ቤት ይሁን። ሙሌ ወሽ ናና ሰው ሲያስፈልገኝ ነው የመጣከው። አሁን ምን አውቃለሁ? ወይ በእናትሽ እንዴት ነው የሚያስጠላው? ወይ በእናትሽ አስወጭልኝ። ወይ ማን ነው? እኔ ምን አውቃለሁ? በስንቱን ጥሩልኝ ነው የምትለው? ይቅርታ የኔም ቤት ተሳስተሽ። ኧረ በእናትህ ዝም በል። አለባበሱ ራሱ እንዴት ያስጠላል። በበስንቱ ማን በበስንቱ ሞት? ጭራሽ በስሙ እየማልሽ ነው? የፊተኛው ጆሮ እያለ የኋለኛው ቀንድ በለጣሉ አበው። ኧረ ጉድ ሆነናል ሙሌ። እና ምን ተሻለ? እኔ ምን አውቃለሁ? ወይ ራይድ ጠርተን እንሰዳት ይሆን እንዴ? ሐሳብ የለሽ ቶፋ መረቅ ያፈሳል አሉ። ተደሞ በዚህ ሰዓት ተተርታለህ እንዴ? ወይ ካልሆነ ለራሱ ደውልለት እንዴ? እሱ ይሻላል። እስቲ ደውልለት። ኧረ በእናትሽ እንደው ውሃ የነካው ፎጣ ስጭኝ እባክሽ። ፎጣ ውሃ የነካው ላምጣልህ። ተይ እንዴ! በኋላ ደግሞ እዚህ ልታረስ ትበልሽ እንዴ? ይሄ ደግሞ አያነሳም እንዴ ስልኩ? እስቲ